ተከበራችሁ ተመልካቾቻችን የምንገኘው በባህረ ጥምቀት ጃን ሜዳ ቦታ ላይ ነው። በዚህ ቦታ ደግሞ ከሀገር ውስጥም ከውጭም በርካታ ምዕመናን ተሰባስበው በዓሉን እያከበሩት ይገኛሉ። የበዓሉ መከበር በዋናነት ሃይማኖታዊ ይዘት ያለው ቢሆንም ከውጭ የሚገኙ ቱሪስቶች መጥተው ደግሞ ስለ ሀገራችን ያላቸውን ግንዛቤ ከፍ ባለ ሁኔታ ላይ የሚያዳብሩበት ነገር ነው ያለው። በተለይ ስለ ሀገራችን ምን አይነት ስሜት ተሰማቸው? የሀገራችንን ገጽታ ሲያዩ ልብሶቻችንን ለብሰው ቡናችንን ጠጥተው ምግቡንም ተመግበው ቋንቋችንን አውርተው ሁሉንም ከኛ ጋር መስለው በዓሉን እያከበሩ ይገኛሉ። ለመሆኑ የሀገራችን ህዝብስ ነጮቹን ፈረንጆቹን እንዴት ተቀበላቸው? ምን ይመስላል በዓሉ? አብራችሁ The people are really lovely and the city's gorgeous and we had a really good day yesterday. ህዝቡ በእውነት ፍቅር ነው። ከተማውም እንደዚሁ። በከተራ ዕለት ስላሴ ቤተክርስቲያንን ጎብኝተናል። እጅግ በጣም ጥሩ ነበር። For me today, the most beautiful experience, the people those who waited the whole night. ለኔ የዛሬው ቀን ያስገረመኝ ህዝቡ እዚሁ አድሮ አሁንም አብሮ አለ። ጥምቀትንም የሚያከብሩበት ሥርዓትና እምነት ለሌላው ዓለምም አርአያ መሆን የሚችል ነው። ምክንያቱም በየትኛውም የዓለም ጫፍ እንደዚህ ያለ ፍጹም እምነትና ሃይማኖታዊ ይዘት ያለው ሥርዓት ማግኘት አይቻልም። ስለዚህ በጣም አስገራሚ ነው። እናም ኢትዮጵያውያንና የሀገሬ ህዝብ ህንዶች ከአጼ ኃይለ ሥላሴ ጊዜ ጀምሮ ጥሩ ግንኙነት ያላቸው ናቸው። በመሆኑም ይህ ግንኙነት ይበልጥ እንዲጠናከርና እግዚአብሔር ይህን የተባረከ ህዝብና ሀገር እንዲጠብቅልን ለኛም ጸልዩልን። This blessed country and blessed people and please pray for us also. Oh, it is wonderful. በጣም የሚገርም እንግዳ ተቀባይነት ነው ያለው ኢትዮጵያ ህዝብ። በጣም ጥሩ ህዝብ፣ እምነት የሚጣልባቸውና ወንድማዊ ግንኙነት ያላቸው ናቸው። በጣም ተመችቶኛል። They are very friendly with. I enjoy. When they ask me of Ethiopia, ሰዎች ስለ ኢትዮጵያ ሲጠይቁኝ እኔን እንዲያሸቱኝ እነግራቸዋለሁ። ምክንያቱም የኢትዮጵያውያን መዓዛና ጠረንን ከኔ ማወቅ ይችላሉና እይታዬና ገጽታዬ እንዲሁም ልቤ የኢትዮጵያ ገጽታ ነጸብራቅ በመሆኑ ነው። ከአንድ ዓመት በፊት ጓደኛዬ ሀገር ቤት አቀፈችኝና እንዲህ አለችኝ፣ አሊዜሮ ውብ የሆነ የአፍሪካውያንን መዓዛና ጠረን እንደምትሸት ታውቃለህን? I feel the smell, the beautiful smell of Africa. It's my first visit here and I'm just overwhelmed with ይህ ለመጀመሪያ ጊዜ ነው ጥምቀትን ስጎበኝ። እናም በዓሉ በጣም ደስ ብሎኛል። ፍጹም ሃይማኖታዊ ነው። እናም በጣም ያስገርማል። ይህ ለእኔ ወደ ቤቴ ከመግባትም በላይ ነው። and it is something to take home with me. You feel it. Oh, like that. The Epiphany was, I thought, an extremely magnificent example. በጥምቀት እኔ እንዳየሁት የህዝቡ በዓል አከባበር በጣም ጠንካራ ነው። ይህ ለእኔ በጣም አስገርሞኛል። ህዝቡም ትሁትና በጣም የሚያስደንቅ ነው። እንዲህ ተሰባስቦ በዓሉን በሚያከብርበት ወቅት መካፈል በራሱ እንደመታደል ነው። ጥምቀት በዓል ያው ትልቅ በዓል ነው እና አሁን ካርመን ጳጳሳት ጋር ሳወራ በጣም ነው የተደነቁት። በተለይ አርመንና ኢትዮጵያ አንድ አይነት ኦርቶዶክስ ሆኖ ይሄናል ህዝብ በአንድ ቦታ ተሰብስበው ሲያዩ በጣም ነው የሚደነቁት። ያው ለቱሪዝምም ትልቅ ድምቀት ያለው ስነ ስርዓት ነው።
ለእኔ እጅግ በጣም ጥሩ ነው። ህዝቡንና ሀገሩን ወድጀዋለሁ። ለእኔ በዚህ በዓል መገኘቴ በራሱ እንደ መታደል ነው። ወደ ገበያ በመሄድ ነው፣ እዚሁ አዲስ አበባ። ከዛን የገዛሁት። ይህን በመግዛቴም ለረጅም ጊዜ ኢትዮጵያንና ኢትዮጵያውያንን አስታውስበታለሁ። የኢትዮጵያ ልብሶች በጣም ውብ ናቸው፣ ደስ ይላሉ፣ ለመልበስም ቀላል ናቸው። እዚሁ እንደደረስኩ የገዛሁትም ለዚሁ ነው። ለዛም ነው ዛሬ የለበስኩት። ሁሉም ነጭ ለብሷል። ትናንትናና ዛሬ ለብሻለሁ፣ ደስ ብሎኛል። ወደ ሀገሬ ፈረንሳይ ስመለስም የኢትዮጵያ ፋሽን አድርጌ በሀገሬ አስተዋውቀዋለሁ። ይህ የኢትዮጵያውያን ክራባት ነው። የተወሰኑ የኢትዮጵያ ክራባቶች አሉኝ። ከተራም በጎንደር ነው ያከበርኩት። እዛም የአክሱም ምልክት ያለበት ክራባት ነበር ያደረኩት። ይህንን የተጠቀምኩበት የኢትዮጵያ አካል መሆኔንና ኢትዮጵያዊ የመሆን ፍላጎቴን ለማሳየት ነው። ኢትዮጵያ እጅግ ታዋቂ ሀገር ነች። በሃይማኖትም በታሪክም ታዋቂ ሀገር ነች። የውብ ህዝብ፣ የቆንጆ ሴቶች፣ የድንቅ መልክዓ ምድር ባለቤትና የበርካታ ባህል ባለቤት ነች። ስለዚህ ስለ ኢትዮጵያ ለጓደኞቼ በመናገርበት ጊዜ በመገረም ለመጎብኘት ይወስናሉ። ኢትዮጵያዊ ከሆንክ ምንም እንግዳ ነገር አይሰማም። ነገር ግን ለኔ የሚያስገርም የበዓል አከባበር፣ አስገራሚ ህዝብና ፍቅር፣ የተለየ አለባበስና የሆነ ምትሃታዊ አይነት አስገራሚ ትዕይንትን ይሆነብኝ። ኢትዮጵያ በጣም ልዩ ሀገር ነች። በአፍሪካ ብቻ ሳይሆን በዓለም ላይም ቢሆን የራሳችሁ የሆነ ቋንቋ፣ ባህልና ማንነትን የያዘ ህዝብ በማካተት ነው እንደ ሀገር የቆማችሁት። እናም ኢትዮጵያውያን ቆንጆ ህዝቦች ናቸው በአህጉራችን። Ethiopian people in general, not only Addis Ababa, have a kind of sense of ኢትዮጵያውያን በአጠቃላይ የሆነ ሚስጥር አላቸው። በየትኛውም የሀገሪቱ ጫፍ ብትሄድ ያከብሩሃል፣ እንግዳ ያከብራሉ፣ እጅግ ይገርማሉ። አንዳንዴ ፈረንጅ ይሉናል። በየትም ብትሄድ ኢትዮጵያ ውስጥ ትከበራለህ። ከዚህ ውጭ ግን በሌላኛው ዓለም በየትኛውም የዓለም ክፍል ማለት ነው የተለየ ነገር ነው የሚያገኘው። አንዳንዴ እንኳን ደህና መጣ የሚል ሰው እንኳን ላታገኝ ትችላለህ። in front of a foreigner person that they meet. Of course, everywhere in the world there are different situations. Sometimes you may find yourself not welcome, but these happen everywhere, no? Ethiopia from the historical point of view, so it is a very ኢትዮጵያ ከታሪካዊ ዳራው ብንነሳ በመጽሐፍ ቅዱስ አስፈላጊና ጠቃሚ ሀገር ነች በቤተ ክርስቲያናችን። እናም ለቤተ ክርስቲያን ስለምታስፈልገን ስለ ኢትዮጵያ ብዙ አንብቤያለሁ። ከአምስቱ ኦሪየንታል አብያተ ክርስቲያናት አንዷ በመሆኗ ለኔ እዚህ መገኘቴ በራሱ ድንቅ ነገር ነው። So we are one family. So for me it's a great joy and pleasure to be here. ደሞን ወደ ሀገራቸው ሲሄዱስ የሀገራችንን መልካም ገጽታ እንዴት ይገልጿት ይሆን? ለወዳጅ ዘመዶቻቸው፣ ለቤተሰቦቻቸው እንዲሁም ለጓደኞቻቸው በምን ቋንቋ ሊገልጹ ተዘጋጅተዋል? I will be writing an article, an essay about the country. ጽሑፍ አዘጋጅቼ ስለ ሀገሪቱና ስለ ኦርቶዶክስ ቤተክርስቲያን አስተዋውቃለሁ። Warmth and love extended by the Ethiopian people. Well, I always, of course, promote Ethiopia to everybody. It's part of my job, so it's a great pleasure. ኢትዮጵያን ሁልጊዜም ማስተዋወቅ እንደ መደበኛ ስራዬ ነው የሚቆጥረው። በርካታ ሀገሮች ይመሳሰላሉ። ኢትዮጵያ ግን ልዩ እንደሆነችና ድንቅ መሆኗን አስተዋውቃለሁ። Ethiopia is absolutely original. This is how I promote Ethiopia. Unfortunately, a lot of people have እንዳለመታደል በርካታ ህዝብ ስለ ኢትዮጵያ የተሳሳተ ግንዛቤ አለው። ድህነትና ድርቅ፣ ጦርነት ያለባት ይመስለዋል እንደ ኤርትራና ሶማሊያ። ነገር ግን ሁሉም ሐሳቦች የተሳሳቱ ናቸው። እውነታው ኢትዮጵያ ሰላም ያለባት ድንቅ ምድር፣ ህዝቦቿ ፍቅር የሆኑ አስደናቂ ሀገር ናት። ቡናችሁ
እጅግ በጣም ጥሩ ነው። ለእኔ ጠንከር ብሎብኛል። ዶሮ ወጥና እንጀራችሁን ግን በጣም ወድጀዋለሁ። I love the wats and the injera. I really enjoy it very much. You have like very much developed infrastructure. በጣም ጥሩ መሰረተ ልማት አላችሁ። ደስ የሚሉና ዘመናዊ ቤቶች አሉ። በአዲስ አበባ የተለያየ የአኗኗር ዘዴ ነው ያለው። ይህም ደስ የሚል ነው። So it's very interesting. Many countries in the world is very dangerous nowadays, but በርካታ ሀገሮች በዓለም ላይ አስቸጋሪ ናቸው ከጸጥታ አንጻር በተለይ። እዚህ ኢትዮጵያ ያየሁት ነገር ግን ተቃራኒ ነው። ምቾትና ሰላም መረጋጋት ነው ያለው። ምንም ስጋት የለም። ህዝቡም ደስ የሚል ነው። ስለዚህ በርካታ የምዕራቡ ዓለም ሀገራት ለቱሪስቱ ምቾት ከኢትዮጵያ ሊማሩ ይገባል። which I suppose if a lot of Western countries could take note would probably improve their own countries to follow some of the principles that I've seen put into practice in Ethiopia. በተለይ ያለፉት 5 ዓመታት ውስጥ ብዙ የቱሪስት ፍሰቱ እየጨመረ ነው ያለው። ይሄም የሆነበት ምክንያት እንግዲህ ያው አሁን ያለው የኢንፍራስትራክቸር ለውጥ፣ ሆቴሎች፣ መንገዶች፣ ሬስቶራንቶች አሁን የተሻለ ሁኔታ ላይ ስላሉ እንግዶች በብዛት የመቀበል አቅሟን አገሪቷ እያሳደገች ነው ማለት እችላለሁ። I'll come back with my ከፍቅረኛዬ ጋር በመሆን ይህችን ሃይማኖታዊና ታሪካዊ ሀገር ለመጎብኘት አብረን እንመጣለን። So yeah, I'll come back with my fiancé. Next year for the festival again, በሚቀጥለው ዓመት ለጥምቀት ለመምጣት አስቤያለሁ። hopefully next year I will be coming back again. ወደ ኢትዮጵያ ደግሜ እመጣለሁ። አሁን ጥቂት ቀናት ነው በአዲስ አበባ ያሳለፍኩት። በሚቀጥሉት ጊዜያት ስመጣ ወደ አክሱምና ወደ ላሊበላ እንዲሁም ሌሎች ቦታዎች እሄዳለሁ። እጅግ በጣም ቱሪስቶች በብዛት እየመጡ ነው ያሉት። አሁንም ደግሞ የበለጠ መምጣት አለባቸው። የበለጠ እንዲመጡ ደግሞ ይህንን ባህላችንን የበለጠ ተንከባክበን ጠብቀን አጥንተን አጉልተን መያዝ ይገባናል ማለት ነው። Yeah.